ገደለች ኧረ ገደለች እንጂ ሰላም ነጃ በርሱ መጋረጃ ያአላህ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጣልኳት። እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድን ነኝ እኔ ፓወር አለኝ እንዴ አሁን ቢለኝ ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝቢላ አርጀንቲና መደገፍ ምን ያህል መታደል ነው። የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ። አረ በጌታ ስም ምን አይነት እግር ኳስ ነው? ምን አይነት ካምባክ ነው ይሄ? የፎረስትን ጨዋታ ይጫወታል እንዴ? አንዴ በእድል አግብተው ማነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው? ቲሙን አታቆማ አርጀንቲና ነው። አረ ይችላል፣ አረ ይችላል አርጀንቲና፣ አረ ትችላለ ኤንዞ፣ አረ ትችላለ ሜሲን አባት። ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን። ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች። ቃላት የለንም። መታደል ነው፣ እግዚአብሔርን መታደል ነው። ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ! አረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና እግዚአብሔርን። እኔ አላምንም። ደገመው፣ ላውታሮ ደገመው። ገላገልናቸው። ወይኔ ምንድን ያደረግነው? አታ ምንድን ያደረግነው? ገላገልናቸው። ማርዬ ምንድን ነው ይሄ? እኔ ራሱ ፈራው። አይደለም ቋጣሪ፣ እኔ ፈርቻለሁ። ይሄንን እንደ አልቆላችኋል። በዳኛ መሰለኝ ዳኛው ለምን ገባ? ዳኛው ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር። ይሄ 39 ዓመቱ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ። አምባፔ ኦሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ማለት። ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር። እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ላንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር። እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር። እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር። ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ማለት። ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን ስፔንን አሸንፎ ይሄ ሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል ነው ማለት። ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችኋል? ሁለተኛውን ጎል አይታችኋል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምን ያውን ነገር አፕሪሺየት ማድረግ አለብን። ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል።
ገብቷችኋል? ገደላቸው። ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል ገብቷችኋል? ምን አይነት በኢየሱስ በጣም ያምራል። ገብቷችኋል? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። ምንድነው Come back. They haven't stopped the supply, England. Argentina have got the wind in their back. He was coming home. እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። ሁለት አሲስት ንጉሱ። በስመ አብ አንተ ማን አንተ እንግሊዝ ሆነ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ? ልምድ በቃ የፋይናል እንዴ የቶርናመንት ልምድ ይሄ ነው። አይታል። በስመ አብ ሜሲ ድራማ ግብጽ ላይ ነው ትላለህ። ከዛ ኮትዲቫር መሰለ እንዴ ምናምን። ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። እንደዚህ አይነት ኮራ ቀብረን ጀነን የሚያደርግ ንጉስ ነው ያለኝ። እናቴ ትሙት የሚያኮራኝ ማለት ነው። ይኸውልህ ከጉድ የሚያወጣኝ ንጉስ ነው ያለኝ። እግር ኳስ አመሰግናለሁ፣ እናመሰግናለን። ገብቶሃል? በሙሉ ልብ ይህንን ተጫዋች ከጎኑ ስላለን እናመሰግናለን። ሜሲ ገብተህ ትተኛለህ፣ ወያላ ገብተህ ትተኛለህ። ሊነፋው ነው ዳኛው፣ ሊነፋው ነው። ጎበዝ ይኸውልህ ስማኝ አራዳ ልጅ፣ እኔ ማለት ነው ከተጫዋች በላይ እግር ኳስን ነው የምወደው። አድምጠኝ በደንብ። ከተጫዋች በላይ እግር ኳስን ነው የምወደው። ይህንን እያየህ ማለት ነው ላለፉት 20 ምናምን ዓመት ኳስ እያየ የሆነ ተጫዋችን ወደ የሆነ ተጫዋችን እየጠላ ይህንን የምታየውን ነገር የምትክል ከሆነ እኔ ላድንህ አልችልም። ገብርኤልን ለራስህ ስትል ነው ምድነው። ሜሲ በ39 ዓመቱ ያደረገውን ነገር መካድ የምትችል ሰው ከሆንክ አዝናለሁ። አርጀንቲና ፋይናሊስት ሆናለች። አርጀንቲና ቨርሰስ ስፔን 2026 ከኢትዮ ቴሌኮም ጋር ከጀለሶቼ ጋር አፕሊኬሽን አትጠይቀኝም ከዚህ በኋላ የቴሌብር ሱፐር አፕ ላይ ነው ኳስ የምታየው። አስማታ አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም፣ በቃ ሰው አይደለህም እንዴ። ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድን ነው የሚሰሩት? ምንድን ያደረጉት? ማን እንዴ ጉዴ ፈላ። አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቀውም አንተ ወይኔ ጉዴ ፈላ። ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ሁለት አሲስት ጀማ ወይኔ አረህ ቡድን ምንድን ነው ይሄ? መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል? ምን አይነት ቡድን ነው? ምንድን ነው? አረ ይሄ መጠናት አለበት ጀማ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ እሰራለሁ ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም። በስማም ታሪክ አንዳንዴ ራሱን ይደግማል የሚባለው እውነት ነው። እዚህ ጋር እንደምትመለከቱት በ1986 ማራዶና ለአርጀንቲና ሁለተኛ ዓለም ዋንጫውን ሲያሳካ አርጀንቲና እንግሊዝን 2-1 አሸንፋ ነበር። ዛሬም 4 ሰዓት በአሁኑ ሰዓት አርጀንቲና ለእንግሊዝ 2-1 አሸንፋ ጨዋታው ተጠናቋል። እዚህ ጋር የሚያለያየው ማራዶና በዚህ መልኩ ነበር። የዛሬው ጨዋታ ግን አርጀንቲና የበላይነት ወስዶ ነው። የምሬን ነው የምላችሁ። እኔ የሮናልዶ ደጋፊ ቢሆንም ይህ ጨዋታ አሁን የተጠናቀቀው አርጀንቲና የበላይነት ወስዳ ነው ያሸነፈችው። በቃ በጣም ቀጥቅጣታለች እንግሊዝን እና
በስተመጨረሻ ጨዋታው ተጠናቋል። አርጀንቲናም ለፋይናል በቅታለች። ከስፔን ጋር ነው የፋይናል ጨዋታ የሚያደርጉት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና የዜን ማስገባት ይችል ነበር። ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። መሀይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቨን እና ማዱኪ እንኳን ሮጀርስ ወደኋላ አድርጎት ማለት ነው እነ ማዱኪን ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ሰዓት ነው እሰይ እንኳን ይሆነ። ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ እንግላ እንደዚህ በዚህ ነው አንድ ካገባሽ ማለት እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር ነው የሚፈጠር። አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም አረ ሜሲ ነው ሾርት እኮ ነው የረበሸን እኮ እንዴት ነው የሚችለው? ቆይ ግን በቃ ሮጦ ለሱ ነው ኳሱን እንግሊዝ 12 እሰይ